የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም በጌታ በኢየሱስ ስም ሰላም የምላችሁ ወንድማችሁና በክርስቶስ ኢየሱስ የወንጌል አገልጋያችሁ ፓስተር አስፋው ደሲሳ ነኝ። ሰላምታዬ በያላችሁበት ቦታ ሁሉ ይድረሳችሁ ላለው ሰላም ሁኑልኝ። በዛሬው ቀን በፊታችሁ ይዤ የቀረብኩት የእግዚአብሔር ቃል መልእክት በማርቆስ ወንጌል ምዕራፍ 16 ላይ ከቁጥር 8 ጀምሮ የተጻፈውን ቃል መነሻ በማድረግ ነው። በጥቂቱ ላካፍላችሁ እወዳለሁ። የማርቆስ ወንጌል ምዕራፍ 16 ከቁጥር 8 እንዲህ የሚል ቃል ተጽፏል። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። ከዚህ ቃል ውስጥ በጥቂቱ ላካፍላችሁ የፈለግኩትኝ የማይለወጠው ቅዱስ ወንጌል በሚል ርዕስ ነው። እግዚአብሔር አምላክ በዚህ ርዕስ ላይ ጥቂት እንዲያስተምረን በልቤ በጣም እመኛለሁ። ይህ በእጃችን የሚገኘው የእግዚአብሔር ቃል መጽሐፍ ቅዱስ ከዚህም ቀደም ለመግለጽ እንደሞከርኩት በብዙ የታሪክ ዘገባዎች የታጨቀና የተሞላ መሆኑ ግልጽ ነው። ይሁንና በእነኚህ ዘገባዎች ውስጥ እግዚአብሔር አምላክ ሊያስተላልፈው የፈለገው ዋናው መልእክት ስለ እርሱ ማንነትና ስለ ልጁ ስለ ጌታ ኢየሱስ ክርስቶስ ማንነት እንደሆነ ማወቅ የመጽሐፍ ቅዱሱ ዋና መልእክት ለመረዳት ይጠቅማል። ይህ መልእክት ማለትም የእግዚአብሔር ማንነትና የልጁ የክርስቶስ ኢየሱስ ማንነት የማይለወጥ የእግዚአብሔር መንግሥት ወንጌል መልእክት ነው። በአንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 3 እስከ 7 ሐዋርያው ጳውሎስ እንደገለጸው እንዲህ ብሎታል። በአንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 3 ጀምሮ እንዲህ ይላል። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነት እናገራለሁ፣ አልዋሽም ይላል። የእግዚአብሔር ሰዎች በዚህ በአንደኛ ጢሞቴዎስ ምዕራፍ 2 ላይ በምናየው ቃል መሰረት ሐዋርያው ጳውሎስ እግዚአብሔር ወንጌል ስለተለየበት ዋና ዓላማ የገለጸው ቃል ነበረ። በንግግሩም ውስጥ ምንድነው ያለው? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል መካከለኛ የሆነ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው በማለት አልዋሽም፣ እውነትን እናገራለሁ ብሎናል። ይህ ቃል ጌታችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 17 ላይ ከቁጥር 1 እስከ 3 በተናገረው ስፍራ በዛ በመጨረሻዋ ሌሊት በጸለየው ጸሎት ውስጥ ከገለጸው ጋር ተመሳሳይ ቃል እንደሆነ እናያለን። በዮሐንስ ወንጌል ምዕራፍ 17 እግዚአብሔር ይመስገን ከቁጥር 1 ጀምሮ እስከ 3 ድረስ ስናነብ እንዲህ ይላል። ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ። አባት ሆይ ሰዓቱ ደርሷል። ልጅህ ያከብር ዘንድ በሥጋ ሁሉ ላይ ሥልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት ብሎናል።
ጌታ ኢየሱስ ክርስቶስም የዘላለም ሕይወት የሚገኝበት እውነተኛው ዕውቀት ምን አይነት እንደሆነ ሲናገር አንድ እውነተኛ አምላክ የሆነ እግዚአብሔር አብ እንዳለና የላከው ልጁን ኢየሱስ ክርስቶስን ማወቅ እንደሆነ በግልጽ አስቀምጦልናል። ይህም የማይለወጠው ወንጌል እውነተኛ መልእክት ነው። የእግዚአብሔር ቃል በፊልጵስዩስ ምዕራፍ 1 ላይ ከቁጥር 12 ሐዋርያው ጳውሎስ ሲናገር እንዲህ ብሏል። ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነቱ ወንጌልን ለማስፋት እንደሆነ ታውቁ ዘንድ እወዳለሁ። ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሡ ዘበኞች ሁሉ ዘንድ ተገልጧል በማለት ተናግሯል። የሐዋርያው ጳውሎስ እንዲሁም የሌሎች ሐዋርያትና ነቢያት ሁሉ ያ ሁሉ ስደትና ያ ሁሉ መከራ ይህንን እውነት ለመግለጥ እንደነበረ በግልጽ አስቀምጠውልናል። ይህም አንድ እግዚአብሔር እንዳለና በእግዚአብሔርና በሰዎች መካከል ደግሞ ሰው የሆነው ልጁ ኢየሱስ ክርስቶስ እንዳለ ማለት ነው። እነኚህ የጌታ የኢየሱስ ክርስቶስ ሐዋርያት በዘመናቸው በእግዚአብሔር የተሰጣቸውን የእውነት ወንጌል መልእክት በተለያዩ ሁኔታዎች በመለወጥና በመቀየር ያስተምሩ፣ ይናገሩ፣ ይሰብኩ የነበሩትን ሁሉ እየሞገቱ ሕዝቡንም እንዳይስቱ ይገስጹ እንደነበር የእግዚአብሔር ቃል በግልጽ ይነግረናል። ምክንያቱም ለዘላለም ደህንነት የተሰጠውን የወንጌል እውነት መለወጥ ማለት ለአንድ ታማሚ ይፈወስበት ዘንድ ከሐኪም ታዞለት መድኃኒቱን ለውጦ እንደ መስጠት ስለሚሆን ይህም ታማሚውን ከመግደል በስተቀር ሊያድነው እንደማይችል የታወቀ ነው። እንዲሁ ጌታ ኢየሱስ ክርስቶስ ለዘላለም ደህንነት ከሰጠው የወንጌል እውነት የተለየ ወንጌል መስበክ ለሰው ልጆች የዘላለም ሕይወትን ሊሰጥ አይችልም። የእግዚአብሔር ቃል ውስጥ እንዳየነው ይህ እውነት ነው የተባለለት የእግዚአብሔር እውነት አንዱ እግዚአብሔርን ማወቅና ልጁን ኢየሱስ ክርስቶስን ማወቅ እንደሆነ ከተረዳን ስለ እግዚአብሔር ማንነት ይህም ወንጌል እንደሆነ በሮሜ ምዕራፍ 1 ላይ ከቁጥር 1 እስከ 6 ሐዋርያው ጳውሎስ ጨምሮ እንዲህ በማለት ተናግሮለታል። በሮሜ ምዕራፍ 1 ላይ ከቁጥር 1 ጀምሮ እስከ 6 እንዲህ ይላል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበል በማለት ተናግሯል። የእግዚአብሔር ሰዎች ሆይ ሐዋርያት ራሳቸውን የሰጡት ይህንን ወንጌል ለዓለም ሁሉ ለማድረስ ነው። ስለ እግዚአብሔር ወንጌልና ስለ ልጁ ስለ ጌታ ስለ ኢየሱስ ክርስቶስ ማለት ነው። በሮሜ ምዕራፍ 1 ላይ እንዲሁ በሮሜ ምዕራፍ 1 ላይ ከቁጥር 13 ጀምረን እስከ ቁጥር 32 ያለውን ስናነብ ሐዋርያው እንዲህ ብሏል። ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህ በሚቻለን መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁና በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል በማለት ተናግሯል። በዚህም መካከል እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጽ ነውና
የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና፣ ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልቦናቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ፣ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግርም ባላቸው በሚንቀሳቀሱትን መልክ መስለው ለወጡ በማለት ይናገራል። እግዚአብሔር ይመስገን። ወንጌል ስለ እግዚአብሔር ማንነትና ስለ ልጁ ስለ ጌታ ኢየሱስ ክርስቶስ ማንነት ማወቅ ነው። ይህ የወንጌል መልእክት የማይለወጥ ወንጌል እንደሆነ ሐዋርያው ጳውሎስ በተደጋጋሚ በየመልእክቶቹ አስቀምጧቸዋል። ለምሳሌ በገላትያ ምዕራፍ 1 ቁጥር 10 ላይ ምን በማለት ተናግሯል? ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለውን በማለት ይገልጸዋል። ወንጌሉ የማይለወጥ መሆኑን ለመናገር ሲፈልግ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለውን አስቀይረዋለውን? ወንጌሉ የማይለወጥ ነው ለማለት ነው ይህንን ቃል የተናገረው። ከላይ ከቁጥር 6 ጀምረን እንደው ገላትያ ላይ ስናነብ ምን የሚል ቃል ተጠቅሟል? እኛ ከሰበክነው ወንጌል የሚለየውን ማንም ቢሰብክ የተረገመ ይሁን በማለት ተናግሯል። ይህንን ያለበት ምክንያት ወንጌሉ የማይለወጥ ወንጌል ስለሆነ ነው። እግዚአብሔር ይመስገን። ይህ የማይለወጠው ወንጌል በሐዋርያት ሥራ ውስጥ ብቻ በጥቂቱ ማስታወሻ ለምትይዙ ሰዎች ለመናገር እፈልጋለሁ። በሐዋርያት ሥራ ውስጥ ብቻ በእንዴት አይነት ሁኔታ እንደተሰበከ የእግዚአብሔር ቃል በግልጽ ይናገራል። ክብር ለኢየሱስ ይሁን። በሐዋርያት ሥራ ምዕራፍ 5 ቁጥር 19 ላይ እንዲህ ተብሎ ተጽፏል። ከቁጥር 19 የጌታ መልአክ ግን በሌሊት የወይኑን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝብ በመቅደስ ንገሩ አላቸው የሚል ቃል ተጽፏል። እግዚአብሔር ይመስገን። በዚህ ቦታ ላይ ሐዋርያው ጴጥሮስና ሐዋርያው ዮሐንስ ታስረው እንደነበረ ማንበብ እንችላለን። ከዛ ከታሰሩበት ቦታ ነው መልአኩ አውጥቷቸው ምን አላቸው ይላል? ሂዱና ይህንን የሕይወት ቃል፣ ይህ የማይለወጠው ወንጌል የሕይወት ቃል ስለሆነ ሂዱና ለሕዝብ ሁሉ ንገሩ አላቸው ይላል። በሐዋርያት ሥራ ምዕራፍ 8 ላይ እግዚአብሔር ይመስገን ከቁጥር 4 ጀምራችሁ ሙሉን ብታነቡት ትልቅ ነገር ታገኙበታላችሁ። ሐዋርያት ሥራ ምዕራፍ 8 ቁጥር 4 ላይ አለፍ አለፍ ብዬ አነባለሁ። ምን ይላል? የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። ቁጥር 25 ላይም አለፍ ብለን ስናነብ እግዚአብሔር ይመስገን ጴጥሮስና ዮሐንስ ወደ ሰማርያ ከተማ ወርደው ለሰማርያ ሕዝብ እጃቸውን ጭነው ጸልየው ስለነበረ ከዛ ሲመለሱ የሆነውን ታሪክ ነው የሚነግረን። ቁጥር 25 ላይ እነርሱም ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በሳምራውያን ብዙ መንደሮች ወንጌልን ሰበኩ ይላል። በሳምራውያንም በብዙ መንደሮች ወንጌልን ሰበኩ ይላል። ከዚያም ወረድ ብለን ስናነብ ቁጥር 35 ላይ ፊልጶስ ለኢትዮጵያዊ ጃንደረባ ስለ ኢየሱስ እንደተናገረ ይናገራል። ቁጥር 35 ላይ ግን እንዲህ ብሎ ያስቀምጠዋል። ፊልጶስም አፉን ከፈተ፣ ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት የሚል ቃል አለ። ይህ ወንጌል የማይለወጥ ወንጌል ነው። ኢየሱስ ይባረክ። የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 24 ላይ ከቁጥር 24 እስከ 25 የምናነበው አንድ ታሪክ አለ። ጳውሎስ በታሰረበት እስር ቤት ሆኖ ሳለ የዛ አገር ገዢ የሆነ ከቁጥር 24 ጀምሮ ጳውሎስን የሚናገረውን ለመስማት ፈልጎ ብዙ ጊዜ ይወድ ነበርና ከቁጥር 24 ጀምሮ እንዲህ የሚል ቃል ተጽፏል። ከጥቂት ቀንም በኋላ ፊሊክስ አይሁዳዊት ከነበረች ድሩሲላ ከሚሏት ከሚስቱ ጋር መጥቶ ጳውሎስን አስመጣ። በኢየሱስ ክርስቶስም ስለማመን የሚናገረውን ሰማው።
እርሱም ስለ ጽድቅና ራስን ስለ መግዛት ስለሚመጣውም ኩነኔ ሲናገር ሳለ ፊሊክስ ፈርቶ አሁንስ ሂድ በተመቸኝ ጊዜ ልክ ያስጠራሃለሁ ብሎ መለሰለት። ያን ጊዜም ደግሞ እንዲፈታው ጳውሎስ ገንዘብ እንዲሰጠው ተስፋ አደረገ። ስለዚህ ደግሞ ብዙ ጊዜ እያስመጣ ያነጋግረው ነበረ የሚል የእግዚአብሔር ቃል አለ። ከዚህ ቃል ውስጥ የምንረዳው ፊሊክስ የጳውሎስን ነገር በጣም ተረድቷል። እግዚአብሔር ወንጌል በሱ እንደተላከ ገብቶታል። ከዚህ የተነሳ እያስመጣው ይሰማው እንደነበረ የእግዚአብሔር ቃል ይናገራል። ከዚህ ውስጥ ምን የሚል ቃል በጣም ልቤን ነክቶኛል። ጳውሎስ ለፊሊክስ ስለ ኢየሱስ ክርስቶስ እየሰበከለት ሳለ በዛ ስለ ኢየሱስ በሚናገረው ነገር ውስጥ ራስን ስለ መግዛት፣ ስለ ጽድቅ፣ ስለ ፍርድ ስለነበረ ያስተላልፍለት የነበረው በኢየሱስ ካላመነ እነኚህ ነገሮች ሁሉ እንደሚገጥሙት ይናገረው ስለነበር ፊሊክስ ፈርቶ ይላል። ወንጌል ነገሥታትንም ያስፈራል። ወንጌል ብዙዎችን ያንበረክካል። የማይለወጠው የእግዚአብሔር ወንጌል ለብዙዎች ተስፋ ነው። የማይለወጠው የእግዚአብሔር ወንጌል ለብዙዎች ፍርድም ነው። ስለዚህ የማይለወጠውን ቅዱስ ወንጌል እንስበክ እላለሁ። በመጨረሻም በሐዋርያት ሥራ ምዕራፍ 26 ላይ ከቁጥር 19 እስከ 32 ስናነብ ጳውሎስ ይህንኑ የማይለወጠውን ቅዱስ ወንጌል እግዚአብሔር ይመስገን ይዞ በተንቀሳቀሰባቸው ቦታዎች ላይ እንዴት እንደተገለጠለት፣ እንዴት እግዚአብሔር እንደተናገረው ይናገራል። እግዚአብሔር ይመስገን። ወደ ምዕራፍ 27 ቁጥር 24 ላይም ስናነብ እግዚአብሔር ፈቃድ የማይለወጠው ወንጌል ለሁሉ ይደርስ ዘንድ ነውና ጳውሎስን ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል፣ እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ ይላል። እግዚአብሔር የመንግሥቱ ወንጌል ለብዙዎች ይደርስ ዘንድ የእግዚአብሔር ፈቃድ ነውና ወንጌሉን ሳንለውጥ ሳንቀይር አንድ እግዚአብሔር እንዳለና ኢየሱስ ክርስቶስ ደግሞ ልጁ እንደሆነ ለዓለም ሁሉ እንስበክ። ይህ የማይለወጥ የእግዚአብሔር ወንጌል ነው።